ያዘው ንድ ፋሚሊዎች እንዴት ናችሁ? ዛሬም እንግዲህ ለየት ባለና በማጠብቁት ነገር ተመልሼላችኋለሁ። ዛሬ የምንገኘው ቦሌ መድኃኒዓለም ጎልደን ፕሌት ሬስቶራንት ነው ማለት ነው። እዚህ ያበደ ቪዲዮ ነው ይዤላችሁ የመጣሁት። ይሄን ቤት በጃኒ ታውቁታላችሁ፣ በስቴካቸው በጣም የሚገርም ቤት ነው። ዛሬ ደግሞ እኔ ምንድነው ማደርገው፣ ያው ዛሬ በጎልደን ፕሌት ሬስቶራንት ምንድነው የምንሰራው እቃ ጣቢ ሰራተኛ ሆነን ዛሬ ተቀጥረናል ማለት ነው። ገብተን ያለውን ነገር ልብስ ተቀብለን ከዛ እንዴት ነው ሰው የሚበሉበትን ሳህኖች ምናምን በስርዓት ኪችን ውስጥ ገብተን እቃ ማጠቢያዎችን በደንብ እቃዎችን እና ሳህኖች የተለያዩ ነገሮች እናጥባለን ማለት ነው። ገብተን ያለውን እስቲ ቤቱ ምንድነው የሚለውን እንዴት ነው የሚሰራው፣ ጠዋት ገብቼ ስንት ሰዓት ነው የሚወጣው ምናምን ያሉትን ነገሮች በመሃል ቁጭ እያልኩኝ ያሉትን ነገሮች አድካሚ ነው አይደለም የሚሆን አሳያቸዋለሁ ማለት ነው። ተከታተል ያዘው። ይሄ በነገራችን ላይ የባዝሩም አካባቢ ሽንት ቤት አካባቢ ነው ያለው። እዚህ ጋር ጎልደን ፕሌት ይላል። በጣም የምታው ቪአይፒ በላት። እዚህ ጋር ልብሳችንን ቀይርና ወደ ስራችን እንገባለን። ኪችን ያለው እዛ እቃ ማጠቢያው ነው ያለው ወደዛ ነው እሱ ያለውን ቤቱን በደንብ ዞር እያልኩ አሳያችኋለሁ ያሉትን ነገሮች። ልብሳችን መታለች። ያው ቤተሰብ እንደምታዩት ልብሳችን ቀይረናል፣ ተሰጥቶናል። ያው ከነ ኮፍያ ቅድመ ማናጀሩን አግኝተን ያሉትን ነገሮች እንዴት እንደሆነ እንደሚሰራ ያሉትን ነገሮች ከሱ ትንሽ መረጃ እንቀበልና ወደ ስራችን እንገባለን ማለት ነው። አንድ ወደ እሱ ጋር እንሂድ። እሺ እንዴት ነው? እንደምታችሁ ሰላም ነው? ሰላም ነው። እንዴት ነው? እስቲ ዛሬ እንግዲህ እናንተ ጋር መተናል። አሁን እቃ ማጠብ ስለሆነ ያሉትን ነገሮች እንዴት ነው ምናምን ብታስረዳኝና ከዛ ገብቼ ወደ ስራ። እሺ ዛሬ ውሎ ተፈቅዶልኛል? ተፈቅዶልሃል ወይ ይገባል። ያው ዛሬ የሚኖረው ይሄ ስቲዋርድ ኤሪያ ይባላል። የእቃ ማጠቢያ ክፍል ማለት ነው። የተለያዩ መገልገያ እቃዎች አሉ ለእንግዳ የሚሆኑ እና ለፕሪፓሬሽን የሚሆኑ ለፕሪፓሬሽን ላይ የሚሆኑ እንደ ፓኖች ምናምን የተለያዩ ሳህኖች ምናምን ነገር አሉ። ብርጭቆዎች ምናምን እንደዚህ አይነት ነገሮችም አሉ እና እነሱ የሚታጠቡበትን ፕሮሲጀር አላቸው። ብርጭቆዎች ከዛ ሳህኖች ምናምን እና ደግሞ ፓኖች የሚታጠቡበት እዚህ ጋር የዲሽ ዋሽንግ ማሽን አለ። እዛ ጋር ያለው ይሄኛው የዲሽ ዋሽንግ ማሽን ነው። እዚህ ጋር ብርጭቆዎችና ሳህኖች የሚታጠቡበት ቦታ ነው። እዚህ ጋር ደግሞ እንደ ፓን አይነት ነገሮች ትንሽ እንደ ቢሆን ደስት ነገር ያላቸው እዛ ጋር በጣም አሪፍ እና ይሄን ይመስላል። ስለዚህ ያው ቻሌንጅ ተቀላቀል ነው ነገሩ። ቻሌንጅ ተቀላቀለ። እናመሰግናለን። አሁን ወደ ስራ እንገባለን። እንግዲህ ተከታተሉ። እነሱም ጋይድ ያደርጉሃል። አንዳንድ የሚጠቀሟቸው ኬሚካሎች አሉ። በእነሱ ትጀምራላችሁ ስራቱ ማለት ነው እና ጥንቃቄ ይፈልጋል። ስላይዶች ምናምን ስላሉ እነሱን ያው ቴክ ኬር። አመሰግናለሁ። እሺ አሁን ወደዚህ መተናል። ቅድሚያ ኬት ነው የምንጀምረው? ያው ይሄኛው ታሽን ነው። ከዛ በኋላ እዚህ እናደርጋለን። ማሽኑ ይለኮሳል። ኦኬ ማሽኑ ከተለኮሰ በኋላ ይለቀለቃል፣ ይወጣል ማለት ነው። አሁን ከዚህ ጋር ማሸትን ልጀምር ማለት ነው። ደሳው ዳርጎዝ ውስጥ አለ። እሺ በዚህ ጋር እያወጣው ሰው ሁሉ እዚህ ጋር ማሸት ማለት ነው። እንደዚህ ተረፉ ምናምን ለብቻው ከጀመርሽ ሁለት ወር በቅርቡ ነው የገባሽው? ሌላ ቦታ ተሰሪ ነበር ወይስ? ሌላ ቦታ እዚህ ከገባሽ 2 ወር ሆነሻል? አዎ። እንዴት ነው ታዲያ የስራ እንዴት ነው? አድካሚ ነው? አይ በጣም እንደሰለና አይከብድም። ከውሃ ጋር መዋል ስለሆነ በጣም ደስ ይላል አይደል? አዎ። እንግዲህ የራስሽን ቤት በቃ ንጽህና በደንብ ነው። አዎ። ቀን ሙሉ ስለምትይ በደንብ ያንን ታውቂዋለሽ። አዎ። እሺ ከዛ ራሱ ማሽን ሲዘጋ ራሱ አይዘጋ እኛ ራሳችን ነው ዘጋና ለኮሳ ከዛ ራሱ ውሃ እንትን ብሎ ያለቀልቀዋል እኛ ነው እዚህ ጋር ይሄንም እዚህ ጋር ወጥ ነገር የበዛበት ሲሆን ዝም ብለህ ለማለት አሁን እዚህ ጋር ራሱ በቃ ውስጡ እንትን ይለዋል ማለት ነው። አው ከላይም ከታችም ያጸዳል። በጣም አሪፍ ነው። ምን ይቆያል ወይስ ምን ያህል ደቂቃ ነው የሚፈጀው? አይቆይም፣ 2 ደቂቃ በቂ ነው። 2 ደቂቃ አሁን ከዛ እዚህ ጋር እናድርግና ይሄን ደግሞ እዛ ላይ እንደረድረው ጠፍጣፊ ካለ በኋላ እዚህ ጋር እናደርጋለን። ከዛ ተቀያሪ ይገባል። ተቀያሪ ደግሞ ብርጭቆችን እንጣ
አሁን ደግሞ ወደ ሲኒ ተራ ገብተናል። እንደዚሁም እንደተለመደው በመጀመሪያ እዚህ ጋር በስፖንጅ ሲኒዎቹን ይታሻል። ከዛ ሲኒውን እዛ ላይ ይደረደራል። ራሱ እንደዚህ አይደል? እንዴት ነው ልምድ ያለኝ ይመስላለሁ? ጎበዝ። ስንት ሰዓት ነው ስራ መግቢያ፣ ስራ መውጫ፣ እረፍታችሁ ምናምን እንዴት ነው? ስንት ሰዓት ነው ስራ መግቢያ? እረፍት በሳምንት አንድ ያለ። በሳምንት አንድ እረፍት አለ። ማንኛውም ሰራተኛ በሳምንት አንድ ቀን ነው የምናርፈው። ኦኬ። ሰዓታችን እንግዲህ 1 ሰዓት ገብተን 9 ሰዓት ወጪ ነው። ኦኬ። 1 ሰዓት ገብታችሁ 9 ሰዓት ትወጣላችሁ? አዎ። ዛሬ እንግዲህ አይታችሁ ጎበዝ ከሆንኩኝ ትቀጥሩኛላችሁ። አይታችሁ ስራዬን ከሰነፍኩኝም ደግሞ እንደዛ ለሚሰራ ሰው ጎበዝ ለሆነ ሰው ለሚያግዛችሁ። አድካሚው ነገር ምንድነው ከዚህ ስራ የሚያደክመው ነገር? እስከ ዛሬ አሪፍ ነው፣ ድካም የለውም። ከውሃ ስለሆነ ያው አንዳንዴ መቆሙ ምናምን ትንሽ ታስለ ያደርጋል። ድካም የለውም። ዛሬ እንግዲህ ማሳረፋችሁ ነው። እኔ ነኝ ማረፍ ነው። ለመጀመሪያ ጊዜ እቃ ማጠብ ሰራውኝ ቤቴ ውስጥ። ያው የራሴን የምሰራባቸው እቃዎች እንደዛ፣ ግን እንደዚህ ሆቴል ላይ ምናምን ለመጀመሪያ ጊዜ ነው የሰራሁት። በጣም ይከብዳል ምላችሁ ምን ነው ማጠቡ ምናምን ቀላል ነው። ከውሃ ጋር ጨዋታችሁ የሚሆነው የምትሰሩት ውሃ ጋር ስለሆነ ኖርማል ነው። ግን የሚከብደው ፓርት ምንድነው? ለረጅም ሰዓት ቆማችሁ ነው የምታጥቡት። እቃ ይመጣል፣ እረፍት አይኖረውም። በቃ እቃ ሲመጣ አንዱ ዛጧችሁ ሲጨርሱ አንዱ ይመጣል፣ አንዱ አጥባችሁ ሲጨርሱ አንዱ ይመጣል እና ትንሽ እሱ ነገር ትንሽ ይከብዳል። መቆም ፓርት ላይ አይ ቲንክ ስኪል ለመድ ነው። እንደ መጀመሪያ ኤክስፒሪየንስ በጣም አሪፍ ነው።
አንዳንድ ሳህኖች ግን ይከብዳሉ። ክብደት አለ። በተለይ እነዚህና ይከብዳሉ በጣም ስፖርት ነው። እንደምታዩት በጣም ቀላልም አይደለም። ረጅም ሰዓት መቆም ምናምን ትንሽ ይከብዳል። ወገብ ልክ ነኝ ያበላሸው አይደለም። ምን የሳሳትኩት ነገር ማይነካ ወይ ማይሰራ ነገር እያደረኩ ነው። አሪፍ ነው። ቅደም ተከተል እየተከተልኩ ነው። ቅደም ተከተል እያደረኩ ነው። መቅደም ያለበትን እዚህ ጋር ወገቤን አሞኝ ትንሽ ለቀቅለቅ እያደረኩ ነው። በስማ አልገባችሁም? የሌለ ነው ወገብ ስብር ነው የሚያደርገው ነው። ደገፍ አልኳት። እዚህ ጋር በጣም ትንሽ ይከብዳል። በጣም ጎበዞች ናቸው። በጣም ጠንካሮች ናቸው እነሱ። አብዛኞቹ ሴቶች ናቸው። ከነሱ አንጻር ሲታይ ግን ወገብ የለም። ነበር
ዌል አሁን ሰራን። ምሳ ሰዓት ነው መሰለኝ አሁን አይደል? ምሳ ስንት ሰዓት ነው? ከ7 እስከ 8 ሰዓት። ከ7 ሰዓት እስከ 8 ሰዓት ምሳ ሰዓት። ጠዋት 1 ሰዓት ይገባና ምሳ ደግሞ 7 ሰዓት እስከ 8 ሰዓት ባለው ምሳ ሰዓት ታይም አለ። ከዛ በኋላ 8 ሰዓት ተመልሳችሁ ደግሞ እስከ 9 ሰዓት ያሉትን ነገሮች እስከ 9 ሰዓት ከዛ በኋላ ከ9 ሰዓት። ስለዚህ ዛሬ እስከ 9 ሰዓት ነው የምንቆየው፣ ምክንያቱም ጠዋት 1 ሰዓት ተገብቶ እስከ ቀኑ 9 ሰዓት ነው የሚቻለው ማለት ነው። አሁን ከ7 እስከ 8 ምሳ ታይም ነው። አሁን ወደ ምሳ ታይም እንሄድና መልሰን እንገናኛለን። እስከዛ ዘና ፈታ እያላችሁ እንደሆነ ተስፋ አድርጋለሁ። የት ነው የምንገኘው ካላችሁ ጎልደን ፕሌት ነው። ጎልደን ፕሌት ሬስቶራንት መጥታችሁ ቼክ ማድረግ ትችላላችሁ። እንዳለ ምግባቸው ሁሉ ነገር በጣም አሪፍ ነው። ያሉትን ቤቶቹን እንዳያችሁት ነው። ጠብቁን እስከዛ። ነው እንትን ብለው የሰራ ሰርቶ ይበላል ነው። አካሄድ ራሱ ይቀይራል። አካሄድ ራሱ ይቀይራል አልኩ። እዚህ ጋር እነኝም የዳቦ ምናምን መስሪያ ናቸው መሰለኝ። የዳቦ ፓትራ ናቸው። ኦኬ። እዚህ ጋር የሚታጠቡት አይደለ? እነዚህ እዚህ ጋር ድስትና እነዚህ ምናምን ያሉት ነገር እዚህ ጋር የሚታጠቡት። ስለዚህ ይሄኛውን እንዴት ነው ማጥበው ነው? ኖርማል ውሃ አደርጋለሁ ወይስ መጀመሪያ ነው አርጌ ወላ በሽቦ እስኪሪስ ይጠበቃል ወይስ ራስ እስኪል ድረስ ነው ወይስ በሽቦ ነው የሚፈገፈገው? ያው በሽቦ ሰዓት ለመቆጠብ
እዚህ ላድርገው። የመጨረሻ ሂሳባችሁ ስትወጡ ነው እዚህ ጋር የምትፈርሙት? ያው ስንገባና ስንወጣ ነው የምንፈርሙት። ኦኬ እዚህ ጋር ቼክ አፕ አለ ማለት ነው? አዎ አሻራ አለ። ቤተሰብ ጨረስን። 1 ሰዓት ተገብቶ 9 ሰዓት ነው የሚወጣው ብያቸዋለሁ። እንትኑ የሰዓታቸው ታይም አሁን ሰራን ስራችንን። ከዛ በኋላ ምሳ ሰዓት ታይም ነበረ። ምሳ ከ7 እስከ 8 ተበላ። ከዛ መጨረሻ ደግሞ 9 ሰዓት ላይም እንደዛው አሻራ አለ ማለት ነው። በየራሳቸው ስም አይደለ አሻራ እንትኑ። ከዛ ቼክ ይደረጋል። ከዛ በኋላ ነገ ነው የምትገቡት ማለት ነው። 9 ሰዓት ወጣችሁ ነገም ያው ስንገባ እንደዛ ፈርሜ ነው የምንገባ። ስንወጣ ነው ፈርሜ ነው የምንገባ። ስንገቡም ስትወጡም አሻራ ይሰጣችሁ የፈረማችሁ የምትሉት ማለት ነው። ስለዚህ ጠዋት መግቢያ ከ1 ሰዓት መውጫ 9 ሰዓት፣ ምሳ ከ7 እስከ 8 ማለት ነው። እና እዚህ ስራ ላይ ስትቆይ እዚህ ቤት ውስጥ ነው ሁለተኛ ወርሽ ነው ወይስ ሌላ ቦታ ትሰሪ ነበር? እና እዚህ ቤት ነው የጀመርሽው? እና እንዴት ነው በዚህ 2 ወር ውስጥ እንዴት ነው? ከባድ ነው ወይስ እንዴት ያለው ነገር እንዴት ነው አንቺ? አይ በጣም ነው ደስ የሚለው እና እኔ በራሴ በኩል የከበደኝ ነገር የለም። አሪፍ ነው። ግን ትንሽ አሁን ስሰራ ወገብ ከባድ እንዴት ነው መቆሙን እስክትለምድ ድረስ ምንም እስኪለመድ ድረስ ያለው ያማል። ወገብ ላይ ትንሽ ጫና ታደርጋለች እና እዛው ስታሺ ምናምን በጣም አሪፍ ነው። ግን እንደኔ እንዳንድ ቀኔ እንዴት ነው ስራዬ ምን ያበላሽዎት ወይስ ጎበዝ ነኝ ወይስ የሚቀረኝ ነገር አለ? እንደመጀመሪያ እስቲ አሁን አንቺ አለቃዬ ብትሆኚ እንዴት በዛሬ አሰራር ትቀጥሪኛለሽ ወይስ አትቀጥሪኝ? አይ ጎበዝ ነኝ። ለጀማሪ አይደለም እና ስም ማን እንበል? ስምሽን? ትግስት። እውነትም እንደ ስሟ ትግስት። ታሪፍ ጊዜ ያሳለፍን ያለውን ነገር እየሰራው እየሞከርን ነበረ። ከዛ ምሳ ታይም ነበር፣ ምሳ በላን። ከዛ በኋላ ደግሞ ያለችውን ነገር ሰራን በሰዓታችን በ9 ሰዓት እኔም ወደ ቤታችን እንሄዳለን። ከዛ በንጋታው ጠዋት ደግሞ እንደዚሁ ይገባል ማለት ነው። እና የዛሬ ቆይታችን ከትግስት ጋር ይሄንን ይመስላል። እንዲሁም በሌላ ቪዲዮ ደግሞ እስከምንገናኝ ሌላ ቪዲዮዎች እንደዚህ አይነት ቻሌንጆችን ከዚህ በኋላ ሰራላችኋለሁ በደንብ ብዙ። ጎልደን ፕሌት በጣም እናመሰግናለን። ይሄንን ታይም ይሄንን እድል ስለሰጣችሁን በጣም እናመሰግናለን ማለት ነው። ያሉት ቤቶቹን አሳይቻችሁ ቤቱን እያየን እንለያያለን ማለት ነው። ሰብስክራይብ ማድረግ እንዳይረሳ። ያዘው